በዩናይትድ ኪንግደም ጥያቄያቸው ውድቅ የተደረገባቸው 42000 የሚሆኑ ጥገኞች ጠያቂዎች ይግባኝ ለመጠየቅ እየተባበሩ ይገኛሉ። አሃዙ በሁለት ዓመታት ውስጥ በ5 እጥፍ ማደጉን ያሳወቀው የስደተኞች ካውንስል መንግስት የጥገኝነት ጥያቄዎችን ቀውስን ከአንደኛው ተቋም ወደ ሌላኛው እያዘዋወረ ነው ሲሉ ተችተውታል። ከ40 ሺህ በላይ የሚሆኑ ስደተኞች በጥገኝነት መጠየቃቸው በየሆቴል ውስጥ መቀመጣቸው ታውቋል። የሀገር ውስጥ ቢሮ በበኩሉ የመጀመሪያ ውሳኔ በሚያገኘው ጥገኝነት ጥያቄዎች ቁጥር በእጥፍ መጨመሩንና ለፍርድ ቤት ሂደቶች ተጨማሪ የገንዘብ ድጋፍ እንደሚያስፈልገው የዩኬ ባለስልጣናት እየገለጹ ይገኛሉ። መንግስት የጥገኝነት ሆቴሎችን በጊዜ ሂደት ለማስቆምና አላግባብ የሚሆኑ እነዚህ ወጪዎችንም ለመቀነስ ቁርጠኛ መሆኑን ቃል መግባቱ ይታወቃል። በቀደመው የወግ አጥባቂ መንግስት አስተዳደር ፖሊሲዎች ምክንያት የበርካታ ጥገኝነት ጥያቄዎች ውድቅ እየተደረገ መሆኑን የሚነገርበት በዩኬም አገዛዙ የስደተኞች ካውንስል እያሳወቀ ይገኛል። መንግስት እነዚህን ስደተኞች ወዴት እንደሚያደርጋቸው እንደዚሁም ደግሞ የረቀቁ ህግጋቶችና ወደ መጡባቸው አካባቢዎች የመመለስ ስራዎች በሰፊው በዩኬ መንግስት እየተሰራ እንደሆነ ይነገራል። በአሁኑ ወቅት በዩኬ ጥገኝነት ጥያቄዎችን የሚያስተናግዱ ሆቴሎች ውስጥ እንደዚሁም በባለፉት 2 ዓመታት ውስጥ በጀልባ ወደ ዩኬ የገቡት ከፍተኛ ቁጥር ያላቸው ከአፍጋኒስታን የመጡ ሰዎች እንደሆኑ ይነገራል። የስደተኞች ምክር ቤት ካውንስል ዋና ስራ አስፈጻሚ ኤንቨር የተሻሻለና ፍትሐዊ ውሳኔ እንዲሰጥ ጠይቀዋል። በጎ አድራጎት ድርጅቶች ይግባኝ እየተጠባበቁ ያሉበትን አሁናዊ መመሪያዎችን እንደሚያስፈልግና ጥቁሞ ይህም እስካልተሻሻለ ድረስም ዋጋው እስከ 1.5 ቢሊዮን ድረስ የሚደርስ ወጪዎች ሊያስከትል እንደሚችል ገልጿል። የመንግስት ቃል አቀባይ በበኩላቸው ከዚህ ቀደም ከነበረው አስተዳደር የተቀባይነት የጥገኝነት ጥያቄዎች ስርዓት ተስማሚ እንዳልነበረ ገልጸው ለዚህም ነው የጥገኝነት ጥያቄ ሂደትን እንደገና ለማስጀመር እንደዚሁም ተከማችተው ያሉትን ጉዳዮች ለማቃለል አፋጣኝ እርምጃዎችን ለመውሰድ እጅግ ከፍተኛ የሆነ ተግዳሮቶች የተፈጠሩት ያሉትም። ይህም ግብር ከፋዩን ከ4 ቢሊዮን ዶላር ፓውንድ በላይ የሚገባ ገንዘብ በቀጣዩ 2 ዓመታት ውስጥ ያድንበታል ተብሎ ይጠበቃል። የፍትህ ሚኒስቴር አሃዛዊ መረጃ እንደሚያሳየው ከሆነ በአውሮፓውያኑ 2024 ብቻ 41987 ጥገኞች ጥያቄያቸው በፍርድ ቤት ውስጥ መዝገብ ውስጥ ተካቶ እንደሚገኝ ገልጿል። ይህ ቁጥራዊ መረጃ በ2023 7117 ብቻ እንደነበር የሚያመላክት መረጃ ሆኖ ተገኝቷል።